እንዴት አደራችሁ? እሺ እንኳን ደህና መጣችሁ ወደ ሲካ አቢሲኒያ የኒው ፕሮዳክት ላውንች ፕሮግራም። በየአመቱ እንደምታውቁት የተለያዩ አዳዲስ ፕሮዳክቶችን ወደ ገበያ እናወጣለን። ሲካ በ8 ታርጌት ማርኬት ነው የሚሰራው። በኮንክሪት፣ በዋተር ፕሩፊንግ፣ ሲሊንግ ኤንድ ቦንዲንግ፣ ሪፈርቢሽመንት፣ ቢልዲንግ ፊኒሺንግ። ያው ኢንዱስትሪ ነው ብዙም እዚህ ሀገር ማንሰራበት፣ ግን በእነዚህ ሁሉ ታርጌት ማርኬቶች ሲካ ፕሮዳክቱን በኢትዮጵያ ውስጥ አምርቶ እያቀረበ ነው ያለው። አክቹዋል ዴሞንስትሬሽን እዚህ ጋር ከጀርባ የምታዩት ክፍል ውስጥ አለ። ጥሩ ጊዜ እንደምናሳልፍ ምንም አልጠራጠርም። እንኳን ደህና መጣችሁ። ሁሉ ጊዜ በሴፍቲ ነው የምንጀምረው። ሲካ ደግሞ እንደ ስትራቴጂ የሁሉም ሰው ደህንነት ተጠብቆ ነው ቢዝነሱን ራን ማድረግ የሚፈልገውና ስለዚህ አጭር ቪዲዮ ነው የምናየው። እንዴት ናችሁ? ዛሬ ያው ሰሊም እንዳወራችሁ 5 ፕሮዳክቶችን ላውንች ለማድረግ የመጀመሪያው የዋተር ፕሩፊንግ አድሚክስቸር ሲካ ኮንትሮል ደብሊውቲን እናውቀዋለን አይደለም? በትልቅ ፓኬጂንግ ነበር የነበረን። አሁን ግን በአዲስ በስሞል ፓኬጂንግ ለዲስትሪቢዩሽን ሴክተሩም ለትንንሽ አፕሊኬሽን ኤሪያዎችም ምቹ በሆነ መልኩ በ5 ሊትር እና በ20 ሊትር አውጥተናል ማለት ነው። ይህንን ኢንትሮዲዩስ ለማድረግ ነው ዋተር ፕሩፊንግ ላይ። ሌላኛው የወል ፕላስተሪንግ የቤዝ ኮት እና ቀጥሎ ደግሞ የስኪም ኮት ወይም ደግሞ ፑቲ የምንላቸው ፕላስተሪንግ ፕሮዳክቶችን አውጥተናል። አዲስ ኦልሬዲ ማርኬት ላይ ናቸው። ሶስተኛው ፕሮዳክታችን ቦንዲንግ ኤጀንት፣ የቦንዲንግ ኤጀንት አንድ ሬንጅ ጨምረናል። which is ሲካላቴክስን እናውቀው ነበረ። አሁን ደግሞ ሲካላቴክስ ላይት ብለን አንድ ተጨማሪ ሬንጅ እዚህኛው ፕሮዳክት ላይ ጨምረናል ማለት ነው። ሌላው የአድሄሲቭ ታይል አድሄሲቭ ላይ አንድ ሬንጅ ጨምረናል። እሱን ደግሞ ሲካ ሴራም 255 ኢዚ ኤስ1 የሚባል ማርኬቱ ይፈልገዋል ብለን ተጨማሪ ፐርፎርማንስ የሚጨምር ካሉት ፕሮዳክቶች ደግሞ የተሻለ ፐርፎርም የሚያደርግ ፕሮዳክት ላውንች እያደረግን ነው። መጨረሻው የሲካ ሌቭል ወይም ደግሞ የፍሎሪንግ ፕሮዳክት የሆነ ፍሎሪንግ ሶሉሽን ላይ አንድ ተጨማሪ ፕሮዳክት ሌቭሊንግ ፕሮዳክት ሲካ ሌቭል 27 የሚል ሰመንቴሽስ የሆነ ሌቭሊንግ ፕሮዳክት አውጥተናል ማለት ነው። ይሄ በጣም ምርጥ የሆኑ ፕሮዳክቶች ሁሉም ቤዝመንት ሩፍ ሶሉሽን ውስጥ ሁሉንም የሚያካትቱ እነዚህ ፕሮዳክቶች ላውንች እያደረግን ነው። አሁን የምንጀምረው ከሲካ ላቴክስ ነው። ዲስፐርስ እያደረገም በትንሽ ውሃ ሃየር ስትሬንግዝ ማግኘት ይቻላል ማለት ነው። ቦንዲንጉም አዴሽኑም እንደዚሁ ነው። ያው ሌቭልን ክሪቲካል ፓርት ነው ሚክሲንግ ላይ ቢኮዝ ውስጡ ያሉት ኮንቴንቶች በደንብ አድርጎ ካልተዋሃዱ የምንፈልገውን ፍሎ ራሱ ላናገኝ እንችላለን። ያው ሌላ ደግሞ ፊኒሹ በጣም ስሙዝ ፊኒሽ ነው መጨረሻ ላይ የሚሆነው ነው።